ሰላም ጤና ይስጥልኝ ተከበራችሁና የተወደዳችሁ ቻናሌ ቤተሰቦች ባላችሁበት ሰላምን እመኝላችኋለሁ። እኔ ወንድማችሁ ጆን ይባላለሁ። እኔን ለማታውቁት እና ባላችሁበት ሰላም ብዝት ይበልላችሁ። ዛሬ የምናወራው አንድ ርዕስ ወደ እናንተ ይዤላችሁ ቀርቤያለሁ። እሱም ደግሞ ስለ ሰዎች ነው የምናወራው ዛሬ ማለት ነው። ስለ ሰው ነው የምናወራው። መቼም ስለ ሰው ማውራት ደስ ባይልም ግን ስለ ሰው እናወራለን ዛሬ ማለት ነው። ስለዚህ ስለ ሰው የምናወራበት ሐሳብ ምን ልታወራኝ ነው ካላችሁ ስለ ሶስት ሰዎች ነው ማወራው ዛሬ እና ብዙ ጊዜ ስለ ራሳችን ተናግረናል፣ ስለ ሌላ ነገሮችን ተናግረን ሊሆን ይችላል። ዛሬ ስለ ሶስት ሰዎች ነው የምናገረው። አብራችሁን እስከ መጨረሻ እንድትቆዩ። ይሄ ቪዲዮ እስከ መጨረሻ ካልቆያችሁ ስለማይገባችሁ እስከ መጨረሻ ቆዩ። ሶስት ሰዎችን አስተዋውቃችኋለሁ። አንደኛ የማስተዋውቃችሁ ብልህ ሰው ነው፣ ሁለተኛ አስተዋይ ሰው ነው፣ ሶስተኛ ጠበኛ ሰው ነው። ስለ ሶስቱም ሰዎች መጽሐፍ ቅዱስ የሚናገረው ሐሳብ እስከ መጨረሻ አስደምጣችኋለሁ። አብራችሁን ሆኑ። እንግዲህ እነዚህ ሶስት ሰዎች በቀጥታ ካየ ነው ብልህ ሰው የምንለው በእንግሊዘኛ ዊስዶም የምንለው ነው። ሁለተኛ ማስተዋል ነው፣ አስተዋይ ሰው ነው የምንለው እንግዲህ አንደርስታንዲንግ ፐርሰን ነው። ስለዚህ ሶስተኛ ጠበኛ ሰው ነው የሚለው ዊስ ፐርሰን የምንለው ሶስቱም ሰዎች ታሪክ ነው ዛሬ የምናወራው ማለት ነው። ስለዚህ እነዚህ ሰዎች በመጽሐፍ ቅዱስ ውስጥ እንዴት ሊገለጹ ይችላሉ? እኔ ደግሞ ከወንጌሉ ጋር ነው ማዛመዳቸው፣ ከወንጌሉ ጋር ነው የምናወራው ይሆናል ማለት ነው። እና ስለዚህ ሶስቱም ሰዎች በመናወርበት ሰዓት ላይ እና አስቀድመን ስለዚህ ብልህ ሰው ሐሳብ በመንመለከትበት ሰዓት ላይ መጽሐፍ ቅዱስ እውነተኛ ጠበኛ ብልህ የሆነ ሰው ከእግዚአብሔር እንደሚገኝና በእግዚአብሔር ዘንድ በምሳሌ መጽሐፍ ምዕራፍ 9 ቁጥር 10 ላይ ሲናገር ጠበኛ መጀመሪያ እግዚአብሔርን መፍራት እንደሆነ በመፍራት ውስጥ ያለ ሰው ጠበኛ እንደሆነ እግዚአብሔርን መፍራት የመጀመሪያ ጥበብ እንደሆነ ይናገርና የመጀመሪያ ጥበብ እግዚአብሔርን መፍራት ነው ካለ በኋላ ቅዱሱን ማወቅ ማስተዋል ነው አለ። ስለዚህ ማስተዋል የሚለው ሐሳብ አስተዋይን እናነሳለን ማለት ነው። ስለዚህ ይሄ እውነተኛ ጥበብ ነው የምናገረው እግዚአብሔርን ፍቃድ በማወቅና በመታዘዝ ላይ የተመሰረተ ጥበብ ነው የምናገረው። ሌላው መጽሐፍ ቅዱስ የዓለም ጥበብና ከእግዚአብሔር ጋር ያለው ጥበብን ሁለቱንም ያነጻጽራቸውና በአንደኛ ቆሮንቶስ መጽሐፍ ላይ ምዕራፍ 1 ቁጥር 19 ላይ የእግዚአብሔርን ጥበብ ትሁት እንደሆነ ሰላማዊና ፍሬያማ እንደሆነ አስቀምጦልናል። ያዕቆብ ምዕራፍ 3 ቁጥር 17ም ስለምናገር ማለት ነው። ከዛ ጥበብ ደግሞ ወደ ማስተዋል ነው ሄደው። ወደ ማስተዋል በሚሄድበት ሰዓት ላይ ምሳሌ መጽሐፍ ምዕራፍ 4 ቁጥር 7 ላይ እግዚአብሔርን እውነት የሚረዳ ችሎታ ያለው ሰው ነው። ይሄ የጥበብ መጀመሪያ የሆነውን ጥበብን አገኘ፣ ካገኘውም በኋላ ማስተዋልን አገኘ አለ። ጥበብን አገኝ ነው አስቀድሞ ማግኘት ያለበት አንድ ሰው ጥበብን ነው። ጥበብን ካገኘ በኋላ ከዛ ከጥበብ ተከትሎ ምንን ማግኘት ያለበት ማስተዋልን ነው። ትዝላቸው እንደሆነ ሰለሞን ከሁሉ ነገር አስበልጦ ጥበብን ሲመኝ፣ ስለዚህ ማስተዋል ውስጥ ሁሉ ነገር እንዳለ ሰለሞን ስለተገነዘበ ነው እንጂ በዛ ሰዓት ላይ ዕውቀትን ማስተዋልን የተለያዩ ነገሮችን ይሽ ነበር። ያ ማለት ማስተዋል አስፈልግም ብሎ አይደለም፣ ዕውቀት አስፈልግም ብሎ አይደለም። ጥበብ ውስጥ እነዚህ ነገሮች እንዳሉ ሰለሞን ስለተገነዘበ ነው። ስለዚህ ማስተዋል ያለበት ሰዎች በውታቸው ለጥበብን የተሞሉ ውሳኔያቸው የሚወስኑ ናቸው። ስለዚህ እግዚአብሔር እነዚህ ሰዎች ማስተዋልን እንደሚሰጥ በሁለተኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 7 ላይ ተቀምጦልናል። ስለዚህ ስለ ጠበኛ ሰው ደግሞ ስንመለከት ዊስ ፐርሰን ያልናቸውን እነዚህ ጠበኛ ሰዎች የእግዚአብሔርን ቃል የሚሰሙና የሚያደርጉ ናቸው ማለት ነው። የሚያደርጉና የሚተገብሩ ናቸው። እነዚህ ነው ጠበኛ ሰዎች ከማንኛውም ሁኔታ ውስጥ የተለዩ ያችሁ የሚያስተውሉ። በምሳሌ መጽሐፍ ምዕራፍ 1 ቁጥር 7 ላይ ጠበኛ ሰዎች ዘላለማዊ ነገሮችን ቅድሚያ እንደሚሰጡ አስቀምጦልናል። ስለዚህ መጽሐፍ ቅዱስ ስለ ብልሃት፣ ስለ ማስተዋልና ስለ ጥበብ ከእግዚአብሔር ጋር ያለው ግንኙነት ውጤቶች እንደሆኑ አስቀምጦልናል። እነዚህ ባህሪያት የእግዚአብሔርን ቃል በጥናት በጸሎትና በመንፈስ ቅዱስ ምሪት የሚያስወዝ ነው ማለት ነው። ማን? ሶስተኛ ብልህ ሰው፣ አስተዋይ ሰው፣ ጠበኛ ሰው ሶስቱም የተያዙ ነገር ናቸው ማለት ነው። ስለዚህ የትኛው ይበልጣሉ ብለን እናነጻጽራቸው። ስለዚህ ብልህ ሰው ነው፣ አስተዋይ ሰው ነው፣ ጠበኛ ሰው ነው የትኛው ይበልጠው ካልነው ሶስቱንም እንድናነጻጽረውና አንዱን እናስበልጠው አንዱን እናሳንሰው መጽሐፍ ቅዱስም አያዘንም ማለት ነው። ማያዘን ነገር ደግሞ አንገባም። ስለዚህ ብልህ ሰው ይሄ ዊስዶም ፐርሰን ያልነው ከእግዚአብሔር ጋር የተያዘና እውነተኛ ጥበብ
እግዚአብሔርን መፍራት ውስጥ ያለው ሰው ነው ማለት ነው። ስለዚህ ሶስቱንም እግዚአብሔር ያድልልናል። ስለዚህ ብልሃት፣ ማስተዋል፣ ጥበብ እና ከእግዚአብሔር ዘንድ እንዲሰጠን እና እናንተ ደግሞ ይህንን መተግበር አለብን ማለት ነው። ክቡራን አድማጮቻችን፣ ቻናሌ ቤተሰቦች ዛሬ እናንተን ብጠይቃችሁ ጥበብ፣ ማስተዋል እና አስተዋይ መሆን፣ ጥበበኛ ሰው መሆን እንደገና ብልህ ሰው መሆን በጣም አስፈላጊ ነው። ስለዚህ ሰዎች ሶስቱም ሰዎችን እኛ በራሳችን እንድንተገብር ነው። ቀደም ሶስቱን ሰዎች አስተዋውቃቸዋለሁ ብዬ ስናገር ምናልባት ከሶስቱም ሰዎች የምንማረው ነገር አለ ማለት ነው። ከብልህ ሰው መማር አለብን፣ ከአስተዋይ ሰው መማር አለብን፣ ከጥበበኛ ሰው መማር አለብን። ከሶስቱም ሰዎች ሀሳባቸውን ብንኮረጃቸው መልካም ነው ብዬ ነው ማሰበው፣ ምክንያቱም መልካም ነገር ስለሆነ። ስለዚህ እናንተ እነዚህ ሶስቱ ባህሪያት በእኛ ውስጥ እንዲገለጽልን መተግበር አለብን። ሁላችሁንም እንደዚህ እንድታደርጉ እና ለሐሳባችሁ እወዳለሁ። አስተዋዮች ያደርጋችሁ፣ ጥበበኞች ያደርጋችሁ፣ ብልህ ሰዎች እንድትሆኑ ፈጣሪ ይርዳችሁ እላለሁ። በዛሬ ቪዲዮ ላይ ይሄንን ነገር ነው ላስጨብጣችሁ ወደድኩት። ስለሰማችሁ እስከ መጨረሻም ስለነበራችሁ አመሰግናለሁ። በሌላ ቪዲዮዎች እንገናኛለን። እንደማታውቁኝ ወንድማችሁ ጆን ይባላለሁ። ዩቲዩብ ቻናሌን በሰማችሁበት ሰዓት ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። እንደገና ሌላ ሰዎችም ከሰማችሁ በኋላ ሼር ማድረጋችሁን እንዳትረሱ፣ ላይክ አድርጉ ለብዙዎች እንዲደርስ ማለት ነው። ስለሰማችሁ አመሰግናለሁ። ባላችሁበት ሰናይ ጊዜ ተመኘው። ጤና ይስጥልኝ።